በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የተባላችሁ የክርስቶስ ቤተሰቦች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች ሆይ ሰላም ለእናንተ ይሁን እያልን ዛሬ ይዘንላችሁ የቀረብነው ባለ ሁለት ሰይፉ ቅዱስ መርቆሬዎስ ለምን ሁለት ሰይፍ እንደተሰጠው ምን ያህሎቻችን እናውቃለን? ሌላስ ደግሞ ከሞተ በኋላ ንጉሱን ገደለው የሚባለው ታሪክ ምን ያህል እውነት ነው? ዛሬ ከስንክሳር ከገድል ከቤተ ክርስቲያን ትውፊት በመነሳት የቅዱስ መርቆሬዎስን ሙሉ ታሪክ እናያለን። ውድ የቻናላችን ቤተሰቦች ወደ ቻናላችን መጥተው ይህንን ቪዲዮ በመክፈቶት ደስ እያለን፣ ለቻናላችን አዲስ ከሆናችሁ ሳብስክራይብ በማድረግ የቤተሰባችን አካላት እንዲሆኑ እንጋብዞታለን። ከዚህ በፊት ቻናላችንን ሳብስክራይብ አድርገውት ከሆነ ደግሞ ላይክ፣ ሼር በማድረግ ይህንን መንፈሳዊ ቪዲዮ ለሌሎች ሰዎች እንዲደርስ ሼር ያድርጉልን። በረከተ እግዚአብሔር ከሁላችን ጋር እንዲሆን እየተመኘን ወደ ታሪካችን እንግባ። የክርስቶስ ምስክር ሰማዕቱ መርቆሬዎስ ነኝ። ዛሬ በምድር ሳለሁ ስላሳለፍኩት ተጋድሎ፣ ስለ እግዚአብሔር ድንቅ ሥራና በቅድስት ቤተ ክርስቲያን ትውፊት ውስጥ ስላለው ታሪክ የእውነተኛ ምስክርነት በዝርዝር እነግራችኋለሁ። የተወለድኩት በሮም ግዛት በካፖኪያ ነው። ወላጆች የመጀመሪያ አረማውያን ነበሩ። አባቴ አሬስ ይባላል። እርሱም የአንበሳ አዳኝና የጦር መኮንን ነበር። በወቅቱ በሮም መንግስት ዘንድ ትልቅ ክብር ነበረው። ነገር ግን እግዚአብሔር አባቴና እናቴን በድንቅ ተአምር ወደ ክርስትና መራቸው። አባቴ በአደን ላይ ሳለ መልአክ ተገልጠውለት እውነተኛውን አምላክ እንዲያውቅ አደረጉት። ከዚያ ወላጆቼ ተጠመቁ። እኔንም ወልደው ስሜን ፊልጵቶር አሉት። ትርጉሙ የአብ ወዳጅ ማለት ነው። አንድ ወቅት አባቴ ከአያቴ ጋር በመሆን ወደ ዱር አደን በወጣበት ወቅት የሰው አካልና የውሻ መልክ ያላቸው ገጸ ከለባት የሚባሉ ሁለት አስፈሪ ፍጥረታት አጋጠማቸው። እነዚያ ፍጥረታት አያቴን በፍጥነት ይዘው ሕይወቱን አሳልፈው ተመገቡት። የአያቴም አልበቃ ብሏቸው ወደ አባቴ ዞሩ። በዚያ ቅስፈት ግን ከሰማይ የእግዚአብሔር መልአክ በብርሃን ወረደ። አሮስ ሆይ አትፍራ፣ እኔ ከአንተ ጋር ነኝ አለው። ያ መልአክ እነዚያን አስፈሪ ፍጥረታት ገጸጻቸው። ፍጥረታቱም እንደ የዋህ በግ ሆነው ለአባቴ ተገዙለት። ከዚያ ቀን ጀምሮ አባቴ ጣዖታትን መካድ ጀመረ። እኔንም ስወለድ ኩኪዮስ በኋላም መርቆሬዎስ ብሎ ስም አወጣልኝ። ሁላችንም በቅዱስ ጥምቀት የእግዚአብሔር ልጆች ሆነን የአባቴም ስም ኖ ተባለ። የሮም ንጉሥ አባቴንና እነዚያን የታዘዙትን ፍጥረታትን አይቶ በጣም ይወዳቸውና ይፈራቸው ጀመር። ታዲያ አገር ናትና በአንድ ወቅት በበርበር ጠላቶች በሀገራችን ላይ በብርቱ ተነሱ። ንጉሥም አባቴን የጦር ሰራዊቱን መርቶ እንዲዋጋ አዘዘ። ያ ጦርነት ግን እንደሌላው አልነበረም። እጅግ ከባድና አስጨናቂ ጦርነት ነበር። አባቴ ኖህ በጦርነቱ መሃል በጠላቶች ተከበበ። እግዚአብሔር ለክብሩ ሲሉ በፈቀደው ምስጢር አባቴ በዚያ ጦርነት ላይ በጠላት እጅ ተማረከ። ወደ ሩቅ አገርም ተወሰደ። በአገራችንም አባቴ በጦርነት እንደሞተ ተወራ። ይህንም በሰማው ጊዜ እጅጉን አዘንኩ፣ ተረበሽኩ። ይህንንም የሰማው ጨካኙ ንጉሥ እናቴን በግድ ሊያገባት ፈለገ። እናቴ ግን ንጽሕናዋን ለመጠበቅ እኔንም ለማዳን ስትል ሌሊት ተነስታ
እኔን ይዛኝ ወደ ሌላ ሀገር ተሰደደች። አባት የሌለኝ የሙት ልጅ፣ እናቴ ደግሞ ባል የሌላት መበለት ሆና በስደት መከራን አየን። ነገር ግን እግዚአብሔር አባቴን በስደት ሀገር አልተወውም ነበር። በተማረከበት ሀገር ዘንድ የክርስቲያኖቹ ጀግንነታቸው ታወቀ። በዚያ ሀገር ንጉሥም ወደደው፣ ትልቅም ሹመት ሰጠው። የእግዚአብሔር ሥራ ድንቅ ነው። ከብዙ ዓመታት መከራ በኋላ እኔና እናቴ በስደት የምንኖርበት ሀገር አባቴ ኖህ በሹመት መጣ። በመንገድ ላይ ስንሄድ አባቴን አየን። ምንም እንኳን ረጅም ዘመን ቢያልፍም በመንፈስ ቅዱስ መሪነት ተለዋወጥን። ያንን ያህል ዘመን ተለያይተን የነበረውን ቤተሰቦቼን ስደት ሀገር ተቃቅፈን አለቀስን፣ እግዚአብሔርንም አመሰገን። አባቴን ካገኘው በኋላ ብዙም ሳይቆይ በሰላም በደስታ እያለ በተፈጥሯዊ ሞት በክብር አረፈ። ነፍሱም ወደ ፈጣሪዋ ሄደች። አባቴ ካረፈ በኋላ በሮም ንጉሥ በዳኪዎስ ዘመን እኔ የአባቴን የጦር ቦታ ተካሁ። በሰውነቴ ብርቱ፣ በውጊያም የተዋጣልኝ ስለነበርኩ የሮም ጦር መሪ አደረጉኝ። በዛን ጊዜ መርቆሪዎስ የሚል ወታደራዊ ክብር ስም ተሰጠኝ። አንድ ቀን ታላቅ የጦርነት አዋጅ ታወጀ። በርበሮች የተባሉ ጨካኝ ቁጥራቸው የበዛ ጠላቶች የሮምን ግዛት ወረሩ። ንጉሥ ዳኪዎስ በጠላቶቹ ብዛት የተነሳ ብዙ ልቡ ደነገጠ፣ ተስፋም ቆረጠ። እኔ ግን በሰራዊቴ ፊት ቆሜ አበረታተዋቸው። ሆኖም በልቤ ውስጥ ፍርሃት ነበረ። ምክንያቱም የጠላት ጦር እንደ ባህር አሸዋ የበዛ ነበር። በጦርነቱ ዋዜማ እኩለ ሌሊት ላይ በድንኳኔ ውስጥ ብቻዬን ሳለሁ ታላቅ ብርሃን በራ። ከብርሃኑም መካከል የእግዚአብሔር መልአክ ቅዱስ ሚካኤል ታየኝ። መልአኩ በግርማ ሞገስ ቆመ። በእጁም ስለታም ሰይፍ ይዞ ነበር። መልአኩ እንዲህ አለኝ፣ መርቆሪዎስ ሆይ አትፍራ፣ እግዚአብሔር ጸሎትህን ሰምቷል። በእግዚአብሔር ስም ጠላቶችህን ድል ትነሳለህ። ይኸውም የብርሃን ሰይፍ። ይህንን ይዘህ ሂድና ጠላቶችህን አጥፋ። ድልን በነሳህም ጊዜ አምላክህን እግዚአብሔር እንዳትረሳ። መልአኩ ይህንን ሰይፍ ሰጠኝና ተሰወረ። ያኔ በእጄ ላይ 2 ሰይፎች ሆኑ። አንዱ የዓለም ንጉሥ የሰጠኝ ምድራዊ ሰይፍ፣ ሁለተኛው ደግሞ የሰማይ ንጉሥ የሰጠኝ መለኮታዊ ሰይፍ። እነዚህ ሰይፎች በእግዚአብሔር ስም ብዙ ተአምራትን የሰሩ ናቸው። ለዚህ ነው በኢትዮጵያ ቤተ ክርስቲያን ስልጣኔ ለዚህ ነው በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ስዕሌን ስታዩ 2 ጊዜ 2 ሰይፍ ይዤ የምታዩ። ባለ 2 ሰይፍ ቅዱስ መርቆሪዎስ የተባልኩት ለዚህ ነው። በማግስቱ ወደ ጦር ሜዳ ገባሁ። በሁለቱም ሰይፎቼ ጠላቶቼን እንደ ቅል አረገፍኳቸው። የጠላት መሪዎችም ማረኩ። የሮም ሰራዊት በሙሉ ድል አደረገ። ከጦርነቱ ድል በኋላ ንጉሥ ዳኪዎስ በማዕረግ ላይ ማዕረግ ጨመረልኝ። የሮም ጦር መሪም አዛዥ አደረገኝ። ነገር ግን ንጉሥ ይህንን ድል የሰጠሁት አረማውያንን ጣዖቶችን እንደሆኑ አድርጎ አሰበ። ንጉሥ ይሄ እጅጉን አብዝቶ ተሳሳተ። ለአማልክቱ ምስጋና መሥዋዕት ይቀርብ ዘንድ አዋጅ አወጣ። በጣም ያሳዝናል። በጣም አዘንኩ፣ ተረበሽኩ። እኔ ግን በድንኳኔ ውስጥ ሆኜ አለቅስ ጀመር።
ምክንያቱም የመልአኩን ቃል አስታወስኩ። ምድራዊ ክብርና ስልጣኔ ከእግዚአብሔር ፍቅር ሊለየኝ እንደማይገባ ወሰንኩ። ንጉሥ ወደ ጣዖት ቤት እንድመጣ ሰዎችን ላከ። እኔ ግን ታምሜያለሁ ብዬ ቀረሁ። ንጉሥ ክርስቲያን መሆኔን ጠረጠረ። በማግስቱ በዙፋኑ ላይ አስጠራኝ። መርቆሬዎስ ሆይ፣ ያን ሁሉ ድል ያገኘው በአማልክቶቻችን እርዳታ አይደለምን? ለምን አብረኸን አትሰግድም አለኝ። እኔም ወታደራዊ ልብሴን፣ የወርቅ ቀበቶዬንና የሹመት መልእክቶቼን ሁሉ አውልቄ በፊቱ ጣልኩ። በታላቅ ድምፅም እንዲህ አልኩት፣ ንጉሥ ሆይ፣ እኔ የክርስቶስ ባሪያ ነኝ። ያንን ድል የሰጠኝ ከሰማይና የምድር ፈጣሪ የሆነው እውነተኛ አምላክ ኢየሱስ ክርስቶስ ነው እንጂ የማይናገሩና የማይሰሙ የረከሱ ጣዖቶች አይደሉም። የአንተም ምድራዊ ክብርና ሹመት አልፈልግም። ንጉሥ ዳክዮስ በዚህ ንግግር ክፉኛ ደነገጠ። ይወደኝና ያከብረኝ ስለነበር መጀመሪያ በለስላሳ ቃል ሊያባብለኝ ሞከረ። የዓለምን ሀብትና ክብር ሊሰጠኝ ቃል ገባ። እኔ ግን በክርስቶስ ፍቅር ልቤ ስለቀለጠ ለምድራዊ ዛቻና ማባበያ ቦታ አልነበረኝም። ወዳጆቼ፣ ሰው ከንቱ ነው፣ ከከንቱም ከንቱ ነው። ምድር ኃላፊ ናት። ምድር ጊዜያዊ ናት። መኖሪያ ናት። መኖሪያ ገነት ናት። ገነትን አጥብቄ እሻታለሁ፣ አጥብቄ እፈልጋታለሁ። ከንጉሥ ማዕረግ እጅጉን ትበልጣለች። ከንጉሥ በላይ እግዚአብሔር አብዝቶ ይበልጣል። ታዲያ ንጉሥ ተስፋ ሲቆርጥ ወደ ጨካኝ ስቃይ አሻገረኝ። በአራት ምሰሶች ላይ አስረው በሰይፍ ስጋዬን ይቆርጡት ጀመር። ከእስር እሳት አንድደው ከእስር እየለበለበ እያቃጠለኝ ደሜ እንዲፈስ አደረጉ። ነገር ግን እግዚአብሔር ከጎኔ ነበርና የአንዳንዱ እሳት እንደ ቀዝቃዛ እንደ መልካም ቅዝቃዜ ሆኖ ይሰማኝ ጀመር። ወደ ወህኒ ቤት ወስደው ጣሉኝ። በዚያም የእግዚአብሔር መልአክ ቅዱስ ሚካኤል መጥቶ ቁስሌን ሁሉ ፈወሰልኝ። በማግስቱም ሙሉ ጤነኛ ሆኜ በንጉሡ ፊት ስቆም ንጉሡ በመተት የዳንኩ መስሎት ደነገጠ። አይ የሰው ነገር! ሰው ከንቱ ነው አደል ያልኳችሁ? ሁሉም ሰው እንደ ራሱ ይመስለዋል። እጅጉን ስለ መተት አብዝቶ አስበ። እንደገና በብረት አልጋ ላይ አስተኝተውኝ ከስር እሳት አነደዱብኝ። በስለትም ይገርፉኝ ጀመር። ስጋዬን እየቆረጡ ይጥሉት ጀመር። ነገር ግን አሁንም እግዚአብሔር ከኔ ጋር ነበር። እኔም ልሆን አልቻልኩ። እግዚአብሔርን የያዘ መቼ ይወድቃል? እግዚአብሔርን የያዘ እኮ አይወድቅም ልጆቼ። በመጨረሻም ንጉሥ በሮም ከተማ እኔን ቢገድለኝ ሕዝብ ሊያምፅ እንደሚችል ፈራ። ምክንያቱም ሕዝቡ ሁሉ ይወደኝ ነበር። ስለዚህ ወደ እስክንድሪያ፣ ግብፅ፣ ኬስሪያ እንድወሰድና በዛ በሰይፍ እንድሰየፍ አዘዘ። ወደ መገደያዬ ስፍራ በደረስኩ ጊዜ ጸሎት አደረግኩ። ጌቴ ኢየሱስ ክርስቶስ በታላቅ ብርሃን ተገለጠልኝ። ወዳጄ መርቆሬዎስ ሆይ፣
ተጋድሎን ፈጽመሃል። ስምህንም ለሚጠሩ መታሰቢያን ለሚያደርጉ በስምህ ለሚማጸኑ ሁሉ ምሕረትንና ቃል ኪዳንን ሰጥቼሃለሁ አለኝ። ከዚያም ህዳር 25 ቀን አንገቴን በሰይፍ ተሰየፍኩ። በዛች ሰዓት ድንቅ ተአምር ሆነ። ሥጋዬ ከበረዶ ይልቅ ነጭ ሆነች። ደሜም መልካም መዓዛን ያለው ሽታ ያወጣ ነበር። ከዛም ህዳር 25 አንገቴን በሰይፍ ተሰየፍኩ። በዛ ሰዓት ድንቅ ተአምር ሆነ። ሥጋዬም ከበረዶ ይልቅ ነጭ ሆነች። ደሜም መልካም መዓዛን ያለው ሽታ ያወጣ ጀመር። ብዙዎች ይህንን አይተው በክርስቶስ አመኑ። ከክርስቶስ በላይ ማን አለ? ተመስገን 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 ነው የሚባለው። በሰማያዊው ዓለም በብርሃን አገር በደስታ ብኖርም ፈጣሪና አምላክ እግዚአብሔር ለቅዱሳኑ የሰጠው የማይታጠፍ ስልጣንና ዘላለማዊ ቃል ኪዳን መሰረት በምድር ላይ ስላለችው ቤተ ክርስቲያንና ስለ ምዕመናኑ ዝም አልልም። በመከራችሁ ቀን እደርስላችኋለሁ። በጭንቀታችሁም ጊዜ ከጎናችሁ ቆማለሁ። ዛሬ በቤተ ክርስቲያን ታሪክ ውስጥ ትልቅ ቦታ ካለው ተአምራቶች መካከል ከኔ ሰማዕትነትና እረፍት በኋላ እግዚአብሔር በእኔ ላይ አድሮ የሠራውን ታላቅ ኃይል ሥራ ልንገራችሁ። እርሱም ጨካኙና ከሃዲው ንጉሥ የጆልያኖስን መሞት ነው። ዘመኑ በ361 ዓመተ ምህረት አካባቢ ነበር። ጆልያኖስ የተባለው የሮም ንጉሥ ስልጣን ላይ ወጣ። ይህ ንጉሥ በክርስትና እምነት ውስጥ አድጎ ሳለ በኋላ ግን በክርስቶስን ክዶ ወደ ጣዖት አምልኮት የተመለሰ ጨካኝ ነበር። ክርስትናን ከምድረ ገጽ ለማጥፋት ቆርጦ ተነሳ። አብያተ ክርስቲያናትን ዘጋ፣ አማኞችን አሳደደ። አንድ ቀን ታዲያ ይህ ከሃዲ ንጉሥ የፋርስን አገር ለመዋጋት ታላቅ ጦር አዝምቶ ጉዞ ጀመረ። ከመነሳቱ በፊት ግን በዘመኑ የነበሩ ታላላቅ የቄሳርያ ሊቀ ጳጳስን ቅዱስ ባሲሊዮስ ለክርስቲያኖች ሁሉ እንዲህ ሲል በቁጣ አዛተባቸው። ይህንን የፋርስ ጦርነት ድል አድርጌ ስመለስ የናዝሬቱን ኢየሱስ ስም ከምድር ላይ ፈጽሜ አጠፋዋለሁ፣ እናንተንም አርዳችኋለሁ፣ አብያተ ክርስቲያንንም ሁሉ ጣዖትን አምላኪ አደርጋችኋለሁ። ይህች ዛቻ በምዕመናን ዘንድ ታላቅ ፍርሃትና ጭንቀትን ፈጠረ። የክርስቶስ መንጋዎች እረኛ የሆነው ቅዱስ ባሲሊዮስ ግን ተስፋ አልቆረጠም። ምዕመናኑን በሙሉ ሰብስቦ ጾምና ጸሎት አወጀ። ቅዱስ ባሲሊዮስ እኔ በፈረስ ላይ ተቀምጬ 2 ስለታም ሰይፎችን ይዤ በተሳልኩበት ስዕል ፊት ቆመ። ሌሊት ቀንና ቀን በንባብና በእንባ ወደ እግዚአብሔር ይማጸን ጀመረ። አምላካችን ሆይ ጉልበታችን አንተ ነህ፣ ይህን ጨካኝ ንጉሥ ዝም አትበለው እያለ አለቀሰ። በዚያን ጊዜ እግዚአብሔር የባሪያውን የባሲሊዮስን እንባ አየ፣ የቤተ ክርስቲያንን ጩኸት ሰማ። እኔንም በቃል ኪዳኔ እንድነሳ አዘዘኝ። ቅዱስ ባሲሊዮስ በጽኑ በጸሎት ላይ ሳለ በድንገት በዓይኖቼ እያየው ከስዕሉ ላይ ተሰወርኩ። ሰሌዳው ላይ ፈረሱና ባዶ ቦታው ብቻ ቀሩ። እኔ ግን በዛች ቅጽበት በእግዚአብሔር ፍቃድና ኃይል ማንም ሳያየኝ ወደ ጦር ሜዳ ሄድኩ። ወደ ፋርስ ምድር በረድኩ። በጦር ሜዳውም ላይ ንጉሥ ጆልያኖስ በጦር መኮንኖች ተከቦ ሳለ እኔ በክብር በኃይል በፈረሴ ላይ ሆኜ በመካከላቸው ተከሰትኩ።
ማንም ሊያስቆመኝ አልቻለም። በቀጥታ ወደ ከሃዲው ንጉሥ ዘልቄ በመግባት የያዝኩትን ሰይፍ አነሳውና በኃይል ወጋሁት። ጁልያኖስ ከፈረሱ ላይ እየወደቀ የፈረሱን ደም የፈሰሰውን ደሙን በእጁ ጨልፎ ወደ ሰማይ እየረጨ እንዲህ ሲል ጮኸ፣ የናዝሬቱ ኢየሱስ ሆይ አንተ አሸነፍከኝ። ክፉውን ንጉሥ በዚያው ሌሊት በክፋት ፍጻሜው ሆነና ሸኘሁት። የቤተ ክርስቲያን ጠላትም ወደቀ። አይ በማግስቱ ጠዋት ቅዱስ ባሲሊዮስ አሁን በቤተ ክርስቲያን ውስጥ ሆኖ ሲጸልይ ትላንት ተሰውሮ የነበረው ምስሌ በድንገት ወደ ስዕሉ ተመለሰ። ነገር ግን በዚህ ጊዜ ሴፌ ባዶ አልነበረም። ከሴፌ ላይ ትኩስ የጠላት ደም ይንጠባጠብ ነበር። ቅዱስ ባሲሊዮስም በታላቅ ድንጋጤና ደስታ ሆኖ ወደ ሥላሴ ወደ ስዕል የተመለከተና እንዲህ ሲል ጠየቀኝ፣ ቅዱስ መርቆሬዎስ ሆይ ያንን ከሃዲ ንጉሥ ገደልከውን? እኔም ከስዕሉ ላይ ድምፄን አሰማሁት። አሁን የክርስቶስ ጠላት የቅዱሳን አሳዳጅ ጁልያኖስን ገድዬው መጣሁ። እግዚአብሔር ክርስቲያኖቻችንና አብያተ ክርስቲያንን ከጥፋት ታደጋቸው። በዚህ መልኩ ነበር። አይ የተወደዳችሁ የኢትዮጵያ ልጆች ሆይ አሁን ደግሞ መንፈሳዊ ዓይኖቻችሁን ወደ ቅድስት ሀገራችሁ ወደ ኢትዮጵያ እንድታዞሩ እፈልጋለሁ። የኔና የቅድስት ሀገራችሁ ትስስር በስም ብቻ የተወሰነ አይደለም፣ በደምና በቅድስት ታቦት ጭምር ነው እንጂ። በታሪካችሁ ውስጥ ታላቅ ቦታ ካለው የዛጉዌ ነገሥታት መካከል አንዱ ቅዱስ ይምርሃነ ክርስቶስ ይባላል። ይህ ድንቅ ንጉሥ ከላሊበላ ከተማ ወጣ ብሎ በሚገኘው አንድ ታላቅ ዋሻ ውስጥ ድንቅ ቤተ ክርስቲያን ሲያነጽ እግዚአብሔር እኔን ሰማዕቱን መርቆሬዎስ ወደ እርሱ ላከው። ንጉሡ በዋሻ ውስጥ ሆኖ በጸሎት በሱባኤ ሳለ እኔ በብርሃን ፈረስ ላይ ተቀምጬ በግርማ ተገለጥኩለት። ሕንፃው የሚታነጽበት መንገድ ሥርዓትን አሳየሁት። በዚያም ዋሻ ውስጥ የቅዱስ ታቦቴ መሸሸጊያ መቅደስ ይሆን ዘንድ ስፍራውን ባረኩት። ዛሬም ድረስ በዚያ ታላቅ ጥንታዊ ይምርሃነ ክርስቶስ ገዳም ውስጥ የእኔ የቅዱስ መርቆሬዎስ ታቦት በታላቅ ክብር ይገኛል። መካነ መቃብሩም በዚያ ዋሻ ውስጥ ካለው መቅደስ አጠገብ ይገኛል። ሌላውና እጅግ አስደናቂው ታሪኬ የተፈጸመው በአፄ ዳዊት ዘመነ መንግሥት ነው። በ14ኛው መቶ ክፍለ ዘመን የክርስቶስ ሰይፍና የኢትዮጵያ አርበኞች አጋዥ ሆኜ የተገለጽኩበት ጊዜ ነበር። አፄ ዳዊት የጌታችን የኢየሱስ ክርስቶስን የቀኝ እጅ ግማደ መስቀል ከግብፅ አውጥተው ወደ ኢትዮጵያ ሲያስገቡ በየመንገዱ ብዙ ፈተናዎችና ጦርነት ጥቃቶች ገጥሟቸው ነበር። በዚያን ጊዜ እኔ ሰማዕቱ መርቆሬዎስ በነጭ ፈረስ ላይ ተቀምጬ በሁለት ሰይፎቼ የንጉሥን ሰራዊት እየመራው ጠላቶቻቸውን ሁሉ ድል እያደረግኩ ግማደ መስቀሉ በሰላም ወደ ኢትዮጵያ ምድር እንዲገባ መንገዱን የቀደድኩት እኔ ነኝ። ለዚህ ውለታና ምስክርነት ይሆን ዘንድ አፄ ዳዊት ግማደ መስቀሉን ይዘው ከገቡ በኋላ እኔን የመንግስቴ ጠባቂ በማለት በኢትዮጵያ ምድር ላይ በስሜ በርካታ አብያተ ክርስቲያናቶች እንዲታነጹ አዘዙ። ከዛን ጊዜ ጀምሮ የኢትዮጵያ ነገስታትና የጦር አዛዦች ወደ ጦር ሜዳ ከመሄዳቸው በፊት በእኔ ታቦት ፊት ተንበርክከው ይጸልዩ ነበር። እኔም በብርሃን ሰይፌን ይዤ በፈረስ ቀድሜያቸው ወጣ ነበር።
ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እኔን ከሰማዕታት ሁሉ ልቃ የሰማዕታት አለቃ በማለት በታላቅ ክብር የምታስበኝ። ታሪኬ በኢትዮጵያ መሬት ላይ በገዳማቱ ድንጋዮች በብራና መጽሐፍ ላይ በደማቅ ቀለም ተጽፎ ይኖራል። ተመስገን ተመስገን ነው እንጂ ለእሱ ምን ይሳነዋል? ክርስቶስ ዋሻ በረከት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተሰጠኝ ቃል ኪዳን ከሁላችሁ ጋር ይሁን። የተዋሕዶ እምነት እግዚአብሔር ኢትዮጵያን የኢትዮጵያን ምድር ይባርክ ያጽናት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።